ጉዳያችሁ በየሄዳችሁበት ቦታ ሁሉ አልፈጸምላችሁ እያለ ያለው የእናንተ ሀሳብ ትርጉም ስለማይሰጥ ሳይሆን ሀሳባችሁን የምታቀርቡበትን መንገድና የምታወሯቸውንም ሰዎች እንዴት አድርጋችሁ በንግግራችሁ መቆጣጠር እንዳለባችሁ ስላልተማራችሁ ነው። ለማታውቁኝ ሰዎች አሌክስ እባላለሁ። ስራዬ ምንድነው? የእናንተ ሀሳብ አቀራረብ የተሻለ እንዲሆን አግዛለሁ። በዛሬ ቪዲዮ ማስተምራችሁ ጉዳያችሁ እንዳይፈጸም እያደረጉ ያሉ 3 የኮሚኒኬሽን ስህተቶች ይሆናል። እነዚህን ስህተቶች እናንተ የምታስተካክሉ ከሆነ ከ99% ሰዎች የተሻለ ሀሳባችሁ መደመጥ ይችላል። በተለይ ሶስተኛው ደግሞ የምታወሯቸው ሰዎች የእውነት በቃ ደስ ብሏቸው ጆሮ፣ ትኩረት፣ ቀልባቸውን ሰጥተው እንዲሰማችሁ ስለሚያደርግ ቪዲዮውን እስከ መጨረሻው ተመልከቱ። የመጀመሪያ የምትሰሩት ስህተት አለመረጋጋት ነው። እኔም ይሄንን ስህተት እሰራዋለሁ። ጉዳይ አለኝ፣ ምናልባት ሊፍት ላይኖር ይችላል። በደረጃ ከወጣሁኝ የልብ ምቴ በጣም ይመታል፣ አተነፋፈሴ ከላይ ይሆናል፣ አልረጋጋም። ያ ማለት በአካልም በአእምሮ ሀሳቤም ሊጠፋብኝ ይችላል። ሞር ኮምፖዝድ አልሆንም። እንደ መሪ ፕሬዘንሴን ላልጠብቅ ይችላል። የእናንተ ፕሬዘንስ ላይኖር ይችላል። ልክ በደረጃም ከወጣችሁ የተወሰነ ሰከንድ መውሰድ 2 ደቂቃ 3 ደቂቃ ሊሆን ይችላል። በጥልቀት አየር ማስገባት፣ ይሄ ያረጋጋችኋል። ሀሳባችሁን ተሰበስቡ ያግዛችኋል። ከዛ በኋላ ቀስ ብላችሁ ወደምታወሩት ሰው መሄድ ይቻላል። የመጀመሪያው መረጋጋት። ሁለተኛው የምንሰራው ስህተት ሀሳባችንን በቀጥታ አለመናገር። ይህንን መቼ አስተዋልኩት መሰላችሁ? ያስተዋልኩት ቆይቷል። ችግርም ነው ኦቤስ ሊያውቀዋል። እኔም ራሱ የምሰራው ስህተት። ትናንት ንግድ ባንክ ለአንድ ጉዳይ ሄደን ነበረና ምክትል ስራ አስኪያጁን ነበረ ማናገር የፈለግነው። ስራ አስኪያጁን ነበር ማናገር የፈለግነው፣ ግን ምክትል ስራ አስኪያጁ ነው ያለው እና ሰሞኑን ደግሞ ወረፋ ነው ንግድ ባንክ። ሰዎች በጣም ብዙ ሰው አለ። ስንሄድ ሙሉ በቃ ዙሪያውን ከበውታል። እየሰራ ነው ምናምን እያስተናገደ ጠበቀን። የኛም የተወሰነ ሰዎችን እስኪያስተናግድ ድረስ። ከዛ ቀስ ብዬ ወንበር ላይ ቁጭ አልኩኝ። አንድ ሴት ባለተራ መናገር ጀመረች እና እንደዚህ ሆኖብኝ ባለፈው እንዲነበረ ወረቀት ይዛለች በእጇ። ማብራሪያ ማለት ባክግራውንድ ላይ የነበረውን ኮንቴክስት ለመናገር ስሞክር ምንድን ነው የፈለግሽው? ዋናው ነገር ምን እንድናደርግልሽ የፈለግሽው ሲላት የእውነት ክሊክ ነበር ያደረገኝ። አሁን እዛ ጋር እሱ ሰውዬው የሚፈልግ የነበረው ነገር ዋናው ነገር ምንድነው ነው? ምንድን እንድናደርግልሽ ነው? እናንተም ከዚህ በኋላ የሆነ ጉዳይ ለማስፈጸም ስትሄዱ፣ የሆነ ሀሳባችሁን ለመናገር ስትሞክሩ ዋና ሀሳባችሁ ምንድን ነው? ያችን በአንድ አረፍተ ነገር ዋና ሀሳባችሁን ማስረዳት ካልቻላችሁ፣ አሁን እኛ እንዴት ነው የሚመስለን? በተቃራኒው ነው የምናስበው። አሁን እኔም እንዴት ነው ስህተቱን የምሰራ የነበረው? ማብራሪያውን ካስቀደምኩት ሰውየው ይረዳኛል ወደ ዋናው ሀሳቤ ሲሄድ ብዬ ነው እንደሱ ማለት ነው። መጀመሪያ ዋና ሀሳባችሁ ተረጋጋ። ከዛ ልክ እሱን ሰማሁና እኔ ምንድን ነው ያልኩት? ከባንኩ ጋር አብረን መስራት እንፈልጋለን። አንድ አረፍተ ነገር አለቀ። ደስ ነበር ያለው። ይሄ በጣም ጥሩ ሀሳብ ነው አለ። ኦልሬዲ ፕሮሰሱ ያለቀ ስለነበረ በቃ የሚጠይቁን ነገር ካለ መረጃ እንሰጣችኋለን። ስለዚህ መጀመሪያ የሄዳችሁበትን ጉዳይ በአንድ አረፍተ ነገር ዋና ሀሳባችሁ መናገር። አሁን እሱ ጋር በቃል ማለት አለ ላይረዷችሁ ይችላሉ። የምታወሯቸው ሰዎች ዋና ነገራችሁን ነግራችኋቸው ማብራሪያ የሚፈልጉ ከሆነ ከዛ በኋላ የሚመጣ ነገር ነው እንጂ ዝም ብላችሁ ማብራሪያው ጋር እየዋኛችሁ ቆይታችሁ ወደ ዋናው ሀሳብ እንምጣ ብትሉ ኦልሬዲ የእነሱ አታችሁታል። በዚሁ አጋጣሚ ከኛ ጋር አንድ ለአንድ በቅርበት በመስራት ንግግራችሁን ማሻል የምትፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ እናስቀምጥላችኋለን። የደወላችሁ መዝገብ ትችላላችሁ። ሶስተኛው ማስወገድ ያለባቸው ስህተት ምንድን ነው? የምታወሯቸው ሰዎች ፍላጎት አለመረዳት። ይሄ ኮሚኒኬሽን ላይ በጣም ወሳኝ ከሚባሉ ኮንሰፕቶች ውስጥ አንዱ ነው። ለምን መሰላችሁ? ሰው የእኛን ጉዳይ የመስማት ግዴታ የለበትም፣ ግድም የለውም ደግሞ። ይህን ብዙ ቦታ ነው የማስተውለው። እኔን ገብቶኛል በደንብ እና ጉዳይ ይዛችሁ ስትሄዱ የማወራው ነገር ያን ሰው ይጠቅማል ወይ የሚለውን መልሳችሁ በቃ ካልሆነ ያ ማለት እሱ የሚጠቀምበት ነገር ከሌለ ሰው ሊሰማችሁ ፍላጎት እናንተ እያገለገላችሁ ነው ወይ? በቃ የዛኔ እነሱ ፍላጎት ይኖራቸዋል። የዛኔ ነው እነሱ ጆሯቸውን ሰጥተው ሊሰማችሁ። ይህ ለምሳሌ ከደንበኞች ጋር ኮሚኒኬት ሳደርግ በቃ እነሱ የሚጠቅም ነገር ይዤ ስለሆነ የሚሄደው ስቲል በቃ ጆሯቸውን ሰጥተውኛል። አሁን ራሱ ይህን እያስተማርኳችሁ ለምንድን ነው እስካሁን እየሰማችሁ ይሆን? ለምንድን ነው እየሰማችሁ ያላችሁ? በቃ የሚጠቅም ነገር ስላገኛችሁ ነው። ፔሪየድ። እናንተም ጉዳያችሁን ለማስፈጸም ሊሆን ይችላል፣ ከደንበኞቻችሁ ጋር፣ ማህበራዊ ህይወታችሁ ላይ፣ ስራ ቦታ፣ ስብሰባ ላይ፣ ኤቭሪዌር ሀሳባችሁን እንዲያዳምጧችሁ ከፈልጋችሁ፣ ታታቸውን እንዲሰጧችሁ ካስፈለገ ማወቅ ያለባችሁ ነገር ማወራው ነገር ለነሱ ምን ይዟል። እናንተ ሰው ይሄ ነገር በጣም ቤዚክ የሚባል ነገር ነው። መሪ ሊያውቀው የሚገባ ቤዚክ የሚባል ነገር ነው። አሁን
እኔ አንዳንድ ቦታ ማስተውላለሁ። ሰው ስለ ራሱ ብቻ ነው የሚያወራው። እንዲህ አድርግልኝ እስኪ፣ እንዲህ እንበል እስኪ፣ እንዲህ ሆኖ እኮ በዚህ ወጥቶ ገብቶ እንደዚህ አድርጌ ነበር። ሰው እሱ የመስማት ግድም የለውም። ዊ ዶንት ሪሊ ኬር። እኔ ግድ የለኝም። የኔንም ብሶት የሆነ ሰው የመስማት ግድ የለበትም። የሰዎችን ትኩረት መያዝ የምትፈልጉ ከሆነ የምታወሩት ነገር ምን ይዟል ለእነሱ የሚለውን ነገር መልሱ። አይሆፕ ቪዲዮ ጠቃሚ ሆኖ እንዳገኛችሁት። አጠቃላይ መድረክ ላይ ወጥታችሁ ሀሳባችሁን የምትገልጹበት አቅማችሁን የተሻለ ማድረግ የምትፈልጉ ከሆነ ትክክለኛ ቦታ ያላችሁት አሁኑኑ ቻናሉን ሰብስክራይብ በማድረግ ቤተሰቡን በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ